ሰላም ቤዛ እባላለሁ። ከዚህ ባለቤት ሰራተኛችሁ። ዘሩ ስታይኝ ትንሽ ግራ የተጋባት መስላለህ። ስትታይ ግን ምንም የቤት ሰራተኛ መስል። ለመሆኑ ማን አመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ሰራተኛ እንዳይገባ ብላ ነበር። ኧረ ራሷ ሰብለንሽ ከደላላ ቤት ያመጣችኝ። ደህና ነሽ ግን? ፈጠንሻት ብለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችም። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? የሚበላ ነገር ላቅርብ? በልቼ ነው የመጣሁት። በነገራችን ላይ ጥሩ አብሳይ ነኝ። እሱንማ ያየሁት አይደል? ምን አልከኝ? እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለው ውሃ ባገኝ ግን አልጠላም። እሺ ጌታዬ። ወይ ሰብለ መቼም አታመጭብኝ፣ ጉድ የለሽ። አመሰግናለሁ። በሰላም ነው ግን ዝም ያልከው? አመሰግናለሁ አልኩ እኮ። እሱን አላልኩም፣ ስለ ሰራተኛው። እሷንማ የማየቱን ድል መች አገኘሁልሽ? እሱማ ልክ ነው። ያው ሁለታችንም ከስራ ስንመጣ ባዶ ቤት ከምንገባ ብዬ እኮ ነው። ግን ተመርጣ የመጣች ነው የምትመስለው። ቆንጆ ናት እያልክ ነው? ያው እንግዲህ አይን አይከለከል ማለቴ፣ አንቺ አትይ ብትይው እሱ ማየቱን አይተው። ቆይ እሷ ከሌሎቹ በምን ትለያለች? ለምሳሌ እቺኛዋ መኝታ ቤት እንድትገባ ተፈቅዶላታል። ከኔ ጋር እንድትስቅ እንድትጫወት እንደዛ። ታዲያ እዚህ ትንሽ ለየት አይልም ትያለሽ? አይ እኔም አበዛሁት። አንዳንዴ ለቀቅ ማድረግ ጥሩ ነው ብዬ ነው። ግን በጣም ለቅሻቸው በኋላ ለመያዝ እንዳያስቸግርሽ ማለት። አይ ብዙም ፊት መስጠቱ ጥሩ አይደለም ብዬ ነው። ፊት መስጠቱ ለእኔ ነው ለአንተ ነው ጥሩ ያለው ነው? እኔማ እንኳን ፊቴን አይኔንም እንዳላሳያችሁ ተከልክያለሁ እኮ። ረሳሹ? ምን ነው እስር ቤት ያለህ አስመስልከው? እውነት ለመናገር ግን ቤዛ ምኗም የቤት ሰራተኛ ይመስል። ሌላው ሰራተኛ ምን ይመስላል? ወይስ እንደሌሎቹ ሰራተኛ ራሷን ስላልጠበቀች ነው? ከዚህ በፊት አንቺ ማትወጁ ራሳቸውን ሲጠብቁ መስሎኝ። የሰው ልጅ ይለወጣል በጊዜ ሂደት። ከሆነ ጥሩ ነው። ለውጥን ማን ይጠላል ብለሽ ነው? እኔ የምልሽ ለስለላ እዚህ ቤት እንደገባ ያወቀ ይመስልሻል? አያውቅም። እንዴት ላቅ ይችላል? ባለቤትሽ ግን ረጋ ያለ ሰው ነው። ምን መጥፎ ቃል ተናገርኩ? አሁን ምን እንደነገረሽ ብቻ ንገሪኝ። የነገርኩሽን ነው። ብዙም ትኩረት የሰጠኝ አይመስለኝም። ሲጀመር አንቺ እንደሌሎቹ መች ትኩረት ለመሳብ ፈልገሽ ትኩረት የሚሰጥሽ? አተኩሬ እያየሁት ነው። እንደ መጀመሪያ አይበቃም? ንገርሽ። አንዷ እጁን ለማስታጠብ ሆን ብላ ደረቷን ክፍት የሆነ ልብስ ትለብሳለች። አንድ ቀንም አናዷኝ እጣቢ ደፋውባት። ቆይ አሁን የፊት አላዩም ነው የምትይው? እና እኔ ላይ ምን ይሆን የምትደፊብኝ? አንቺ ለስለላ አይደል የመጣሽው? ግን እርግጠኛ ነሽ ሰራተኞች አልበረክት ያሉሽ በባልሽ ሴሰኝነት ነው? በእርግጥ እኔም ትንሽ ቀና ነው፣ ግን እነሱ የሆነ ያዩት ፊት አለ። ቆይ እኔ ስመጣ ፊታቸውን ኮሶ ያስመስሉታል። ልክ እሱ ሲያው ደግሞ ጭራቸውን ይቆላሉ። እኔ ላይ ግን ኮስተር ነው ያለው። በነገራችን ላይ ሲኮሳተር በጣም ያምራል። ማለቴ ያስፈራል ማለት ነው። አይ ሴትዮ ስራሽን ጨርሽና ገንዘብሽን ወስደሽ ቶሎ ከቤት ይውጭልኝ። ቆይ ባልሽ እንደሚማግጥ ብታውቂ ምን ልታደርጊ ነው? ያገባሻል? ትኩረትሽን ስራሽ ላይ አድርጊ። ቆይ ደግሞ ምንድነው ማታ ያቀረብሽው እራት? ምግብ የማብሰል ሙያ እንደሌለ ነግሬሽ አይደል? ታዲያ ለሱ ጎበዝ አብሳይ ነኝ ምናምን እያሉ ነው ያዘባርቅሻል። እሱ ግን ቅኔው ገብቶታል። አሃ አንቺ አይገባሽም ደደብነሽ እያልሽ ነው። ሰብለ ቁጣሽን ለባልሽ ታቆዩ። ለመሆኑ ስንት ነው የከፈለች? ምን? ስለምን ክፍያ ነው የምታወራው? ምንድነው የምትከፍለኝ? ከማን ቤዛ?
የዚህን ያህልማ ፋራት አለ። ሲጀመር ትወናውን በደንብ አልቻልሽበት። ስለምን ትወና ነው የምታወራው? ታውቂያለሽ እዚህ ቤት ብዙ ሰራተኞች ተቀያይረዋል። ነገር ግን አንዳቸውንም አንቺን ባየሁበት አይን አይቻቸው አላውቅም። ምን እያልክ ነው? አስተያየትሽን በደንብ አይቼዋለሁ። የእውነት ነው ስታይኝ የነበረው ልክ እኔ ሳይሽ እንደነበረው ማለት ነው። ስለዚህ ሰብለ እውነቷን ነበር ማለት ነው? ውሸቷን ነው። እኔ ከአንዷም ሰራተኛ ጋር ማግጬ አላውቅም። እና ከኔ ጋር ምን እያረክ ነው ታዲያ? አንቺ የቤት ሰራተኛ ነሽ እንዴ? ቆይ እስኪ ንገሪኝ፣ እንዴት ለገንዘብ ብለሽ ራስሽን እንደዚህ አይነት ቆሻሻ ነገር ውስጥ ትጨምራለሽ? ሊያውም ይሄን የመሰለው ውበት ይዘሽ። እየሰደብከኝ ነው? እሺ በቃ እኔስ ስንት ልክፈልሽ? ለምን ነው የምትከፍለኝ? ቆይ ስታይኝ ምን እመስልሃለሁ? ንገሪኝ እስኪ። እሷ ከምትከፍልሽ ጋር የኔ ምን ልዩነት አለው? ነው ወይስ እሷ አብረሽ ተኝ